የነጻነት ታጋዩ ኔልሰን ማንዴላ ዘመዶቹንና ጓደኞቹን ተሰናበተ። ሁሉም ነገር አዲስ ነበር። ሆኖም ወደ ወታደራዊ ስልጠና የሚወስደው ጉዞ መሆኑን ሲያስብ በአዲስ ተስፋ ተሞላ። ይህ ጉዞ ለ6 ወራት አዲስ አበባ ኢትዮጵያ ውስጥ የሚቆይበት ነበር። ኢትዮጵያ እንደደረሰ በዘመኑ የውጭ ጉዳይ ሚኒስትር የነበሩት አቶ ከተማ ይፍሩ በቦሌ ዓለም አቀፍ አውሮፕላን ማረፊያ በመገኘት አቀባበል አደረጉለት። My name is Nelson Mandela. ማንዴላ ለነጻነት ትግሉ ወሳኝ በሆነችው አዲስ ምድር ላይ እግሩን አኖረ። ሂደቱ ፈጣን ነበር። ማንዴላ ወታደራዊ ሳይንስና ልዩ ልዩ ስልጠናዎችን ወደሚወስድበት ኮልፌ ፈጥኖ ደራሽ ፖሊስ ማዕከል ገባ። አማተር ቦክሰኛ እንጂ ስለ ውጊያና ስለ ውጊያ ስልቶች ምንም የሚያውቀው ነገር አልነበረም። ይህ ጉዞ ከባዶ የሚጀምርበት ነበር። ከአሰልጣኙ መቶ አለቃ ፈቃዱ ወንድሙ ጋር ተዋወቀ። መቶ አለቃ ፈቃዱ በጣሊያን ወረራ ወቅት በተደረገው ጦርነት የሽምቅ ውጊያ ልምድ ጠንቅቀው የሚያውቁ መሆናቸውን ሲረዳ የበለጠ መነሳሳትን ፈጠረለት። የየዕለቱ ስልጠና ፕሮግራም ጥብቅ ነበር። ከጠዋቱ 2 ሰዓት ጀምሮ እስከ 7 ሰዓት ድረስ ጽዳትና ምሳ ላይ ይውላል። ከምሳ በኋላ ልምምዱን እስከ 10 ሰዓት ይቀጥላል። አካል ብቃት ግንባታ፣ ሰልፍና የቡድን ውህደት ላይ ትኩረት ተሰጥቷል። ከ10 ሰዓት በኋላ ስለ ወታደራዊ ሳይንስ ከኮሎኔል ታደሰ ብሩ ስልጠና ይሰጠዋል። ከንድፈ ሐሳብ እስከ ተግባር የመትረየስና ሽጉጥ አጠቃቀምን ተለማመደ። ከከተማዋ ወጣ ብሎ በክቡር ዘበኛ የኢላማ ተኩስ መለማመጃ ስፍራ ትክክለኛውን ኢላማ መምታትን ተማረ። At what point throughout history is it justified? ብዙም ሳይቆይ መድፍ መተኮስ፣ ቦምቦችን መቅበር እንዲሁም ከተያዙበት ሁኔታ እንዴት ማምለጥ እንደሚቻል አወቀ። የፓርቲያቸው የነጻነት ሰራዊት መሪ ለመሆን ራሱን አዘጋጀ። በልምምድ ወቅት በትክክል በተነገረው ሰዓት መድረስን፣ ከባድ ሸክሞችን መሸከምንና ጽናትን አወቀ። አሁን እርሱ ጠንካራ ወታደር ነው። የኢትዮጵያን መልክዓ ምድር፣ ጫካውን፣ አቀበቱን፣ ቁልቁለቱን ሲመለከት ልዩ ስሜት ፈጠረበት። ተፈጥሯዊ ሁኔታ ለአፍሪካዊ የሽምቅ ውጊያ ፍጹም መሆኑን ተገነዘበ። ኮሎኔል ታደሰ ብሩ የሽምቅ ኃይል እንዴት መገንባት እንደሚችል በትጋት ነገረው። ስለ ወታደራዊ ስነ ምግባር አስፈላጊነትም አጫወተው። እራት እየበሉ ማንዴላ የሚገነባው ሰራዊት ነፃ አውጪ ሰራዊት እንደመሆኑ ከወትሮ የተለየ መሆን እንዳለበት ጠቆመው። ከዘመቻ በኋላ ከወታደሮች ጋር መብላትና መጠጣት፣ ከእነርሱ ጋር አለመለየት አስፈላጊ መሆኑን አስረዳው። ስልጠናው ለ6 ወር እንዲቆይ ታቅዶ የነበረ ቢሆንም ከ2 ወር በኋላ ማንዴላ በአስቸኳይ ወደ ደቡብ አፍሪካ እንዲመለስ ከኤኤንሲ ቴሌግራም ደረሰው። ኮሎኔል ታደሰ ብሩ ወዲያውኑ በካርቱም አድርጎ እንዲጓዝ ሁሉን ነገር አመቻቸለት። ሊለያዩ ሲሉ ከንጉሠ ነገሥቱ የተዘጋጀለትን ልዩ ስጦታ አሳየው። ስጦታው ለአስቸጋሪው የትግል ምዕራፍ የሚሆን አውቶማቲክ ሽጉጥና 100 ጥይቶች ነበሩ። ማንዴላ አመሰገነው። A gift from Imperial Majesty. You never know when you might need it. ከኢትዮጵያ ያገኘው ስልጠና ለሚደረገው ትግል መሰረት እንደሚሆን አውቆ ነበር። ኔልሰን ማንዴላ ኢትዮጵያን ተሰናበተ። ወታደር ሆኖ፣ መሪ ሆኖ የነጻነት ትግሉን ለመቀጠል። እናም ታሪክ ተፈጸመ። ኢትዮጵያ ለነጻነት ታጋዩ ለኔልሰን ማንዴላ መማሪያና መጠጊያ ሆናለች። የነጻነት ትግሉ ምሰሶ በመሆን አሁን ላይ ታሪክ በታሪክነቱ ይዘከራል። ኢትዮጵያ በአፓርታይድ ትግል ውስጥ ያበረከተችው አስተዋጽኦ ለትውልድ እንዲደርስ ኔልሰን ማንዴላ ስልጠና የወሰዱበትን ማዕከል በክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ሐሳብ አመንጪነት የውስጥ አቅምን በመጠቀም ሙሉ እድሳት ተደረገለት።
የፓን አፍሪካኒዝም ቋሚ ምልክት የአፍሪካ አንድነት ደማቅ አሻራ ትኩረት አገኘ። በኢትዮጵያ ፌዴራል ፖሊስ ሎጂስቲክስ ዋና መምሪያ አማካኝነት ሙዚየሙ ታድሷል። የቀደመ ታሪኩን ሳይለቅ ትናንቱን ቅልብጭ አድርጎ በሚያሳይ መልኩ የታሪኩ ገጾች ሳይጠፉ እንዲደምቁ ተደርጓል። የኔልሰን ማንዴላ መታሰቢያ ሙዚየም እነሆ ለታሪክ ክፍት ሆነ።